ፊልሙ የሚጀምረው በጎረቤት ሀገር ሶማሊያ ውስጥ በምትገኝ በአንዲት በረሃ ውስጥ ሲሆን ዋሪስ የተባለች ልጃገረድ ደግሞ ከፍየሎቿ ጋር ስትጫወት ያሳየን ነው። የአርብቶ አደርና የኦርቶዶክስ ቤተሰብ ልጅ ስትሆን ከ11 ወንድምና እህት ጋርም በአንድ ድንኳን ውስጥ ይኖራሉ። እሷም ለወንድምና እህቶቿ ምንም አይነት ነገር ቢመጣ እንደማትለያቸው ቃል የገባችላቸው ስትጫወትም እንመለከታለን። ከዓመታት በኋላም ዋሪስ በለንደን ጎዳናዎች ላይ በጣም የሚያማምሩ ጌጣጌጦች በሚሸጥበት ሱቅ ውስጥም እናያታለን። እሷም ያገኘችውን ሁሉ መልበስና ማድረግም ያምራታል። የዋሪስ ሁኔታም የሻጯን ትኩረት በመሳቡ ወደ እሷ ቀረብ በማለት ትከታተላታለች። ጌጣጌጥ የምትሸጠው ሜርሊንም የዋሪስ ሁኔታ ስላላማራት ፖሊስ ለመጥራት ስትሞክርም ዋሪስ ደግሞ ከቦታው እግር አውጭኝ በማለትም ወደ ሽንት ቤት ሄዳም ትደበቃለች። እዛም ያላትን አንድና ብቸኛ ሀብቷን ፓስፖርቷን አውጥታ ታያለች። ሜርሊንም እሷን ለማየት በማለት ወደ ሽንት ቤት ትሄዳለች። እሷም ዋሪስን ልታወራት ብትፈልግም ዋሪስ ግን አታወራም። ምክንያቱም ዋሪስ ከእንግሊዘኛ ጋር አትተዋወቅም። ምንም እንኳን 6 ዓመታትን በለንደን ቆይታ ቢሆንም ከእንግሊዘኛ ጋር ያላት ቅርበት ሰማይ ከምድር ያክል ነበር። ላለችበት አካባቢም አዲስ ሆናበት ልለምዳት አልቻለም። እሷም ቤት የላት፣ ዘመድ የላት፣ የምትበላውም ሆነ የምትጠጣውም የላትም። ማንም የሌላት ዋሪስም ባገኘችው አጋጣሚ ከሜርሊን ጋር ጓደኛ ለመሆን ብትፈልግም ያላትን ለየት ያለ ሁኔታ ያየችው ሜርሊንም ጓደኝነቱ ይቅርብኝ ትላታለች። በማግስቱ ሜርሊንን በመንገድ ላይ ያየቻት ዋሪስ ወደ እርሷ ሮጣ በመሄድም ልታወራት ብትፈልግም ሜርሊን ግን ጊዜ አልሰጠቻትም። ዋሪስም የዛን ቀን ማታ በለንደን ጎዳናዎች ላይ ምግብ የፈለገች ታመሻለች። በቀጣይ ቀን ጠዋትም ሜርሊን ባስ ለመሳፈር እስክትመጣ ድረስ ከጠበቀቻት በኋላ ልትቀርባትም ትሞክራለች። ሜርሊን የያዘችውን ደብዳቤ በመያዝ ከእሷ ጋር እንድትቆይም ጠየቀቻት። በመጀመሪያ ላይ እምቢ ብትላትም ቆይታም ተስማማለች። ሜርሊንም ከዋሪስ ጋር ወደ ሆቴል ስትገባ ጠባቂው አይቻልም ስትላትም ለአንድ ቀን ብቻ ነው በማለትም ታስፈቅዳለች። ዋሪስም በጠዋት ከእንቅልፏ ነቅታ በሩሙ ውስጥ ያሉ ዕቃዎችን በግርምት ትታይ ነበር። በዚህን ጊዜም ሜርሊንም ከእንቅልፏ ነቅታ ነበርና ዋሪስ ከሷ ጎን ባሉ ሱቆች ካልሆነም ካፌ ውስጥ የጽዳት ስራ ብትሰራስ በማለትም ታስባለች። በኋላም በካፌ ውስጥ ታስቀጥራትና ጃኬቷን እንደ መልካም ምኞት መግለጫ ሰጥታትም ትሄዳለች። ዋሪስም ከጎዳና ተነስታ አሁን ላይ በአንድ ካፌ ውስጥ በጽዳት ሰራተኝነት ማገልገል ትጀምራለች። እያነሳች የወለወለችና ያጸዳች ባለችበት ጊዜ የሷን የወደፊት ህይወቷን የሚያቀና አንድ እድልም በድንገት ፊት ለፊቷ ያገኛታል። በካፌ ውስጥም ፋሽን ፎቶግራፈር የሆነው ቴሪ የሚባል ሰው ያገኛታል። ቴሪም ቆንጆ ፊትና ቁመና ይይ እንጂ መቼም የት ፎቶ በማንሳት የታወቀ እውቅ ፎቶግራፈር ነው። እሱም ለዋሪስ የቢዝነስ ካርዱን ሰጥቷትም ይሄዳል። ዋሪስ ስራ ስለጀመረችና ገንዘብ ስላገኘች ሜርሊን ደግሞ እሷ ባለችበት ቦታ ላይ ሩም እንድትይዝም ታመቻችላታለች። ከስራቸው በተመለሱ ጊዜም ሜርሊን ክሌብ መውጣት እንደምትፈልግ ለዋሪስ ስትነግራትም በዚህ ጊዜም የህንፃው ተቆጣጣሪ የሆነው ኒልም መጥቶ ከዋሪስ ጋር ማውራት ይጀምራል። ልጅነጅናት ሲሞክርም ሜርሊን ደግሞ ታስቆሟለች። ምን አይነት መቀስ ነች። ክሌብ ከደረሱ በኋላም ከዳር ቆማ ሰዎች ከፍሎ የሚያብዱበትን ቦታ በግርምትም ትመለከታለች። በሌላ በኩል ሜርሊን ደግሞ ትቀውጥ ነበር። በዚህ ጊዜም ጃክሰን የተባለ አንድ ጎረምሳ በዋሪስ ቁንጅና ተለክፎ ወደ እሷ በመምጣት ይተዋወቃታል። ሲተዋወቁም ስማቸውን ከተለዋወጡ በኋላ ጃክሰን ዋሪስ ማለት ምን ማለት እንደሆነ ይጠይቃታል። እሷም የስሟን ትርጓሜ የበረሃ አበባ ነው በማለትም ትነግሯለች። ከቆይታ በኋላም ከጃክሰን ጋር አብረው መደነስ ጀምራሉ። ነገር ግን ጃክሰን በደንብ ሊቀርባት ቢፈልግም ዋሪስ ግን ምንም ምቾት አልተሰማትም። በመቀጠልም ወጣ ወደ ማረፊያ ትሄዳለች። ወደ ቤት ስትደርስም ከማታውቀው ሰው ጋር ጥሩ ጊዜ ነበረኝ ያለችውን የሜርሊንን ንግግር ስትሰማ ትደነግጣለች። እንዴት ከማታውቀው ሰው ጋር ጥሩ ጊዜ ሊኖርሽ ይችላል ብላም ትጠይቃታለች። ሜርሊን ደግሞ እና ምን ችግር አለውም ትላታለች። ዋሪስን በመቀጠል በሀገሯ ጋር የ3 ዓመት ልጅ ያለች እንደተገረዘችና በሀገሩም እንደ ባህል እንደምታይም ትነግራታለች። ግራ የገባት ሜርሊንም እንዴት ወደፊት ከባልሽ ጋር ጥሩ ጊዜ እንድታሳልፍ የሚያደርግሽ ነገር ይቆርጡብሻል በማለትም በሐዘኔታ ትጠይቃታለች። በፊቷ የቆመችው ሜርሊንም እንደ ማልቀስ ያለች አሁንስ ምንድነው የሚሰማሽ ትላታለች። እሷም በ3 ዓመታቸው ተገርዞ ገና በለጋ እድሜያቸው ለባል ይታጫሉም ትላታለች። በዚህም ምን ማለት እንዳለባት ግራ የገባት ሜርሊንም እያዘነች በቃ እሺ ደህና ደሪ ብላም ወደ ክፍሏ ትሄዳለች። በነገታውም ቴሪ ዋሪስ ወደሚሰራበት ካፌ መጥቶ ምን እንደወሰነችም ይጠይቃታል። ዋሪስም መልስ አልሰጠችውም። እሷም በምሳ ሰዓት ላይ በመናፈሻ ውስጥ ሜርሊንን ታገኛታለች። በዚህ ጊዜም ቴሪ የሰጣትን ቢዝነስ ካርድ ታሳያታለች። ሜርሊንም ያየችውን የቢዝነስ ካርድ አይታ ይህ የማይታመን ነው ያለችም ስለ ቴሪ ትነግራታለች።
በድንገትም ዋሪስ እዛው መናፈሻ ውስጥም ትታመማለች። ሜርሊንም በፍጥነት ወደ ሆስፒታልም ትወስዳታለች። ሐኪሙም የታመመችበትን ቦታ ለማየት ሲሞክር መሽኛዋ ሙሉ በሙሉ ተደፍኗል። ዋሪስም ከህመም ስሜቷ እንድትወጣ ሊያክማት ቢፈልግም ዋሪስ ጥሩ እንግሊዝኛ ተናጋሪ ባለመሆኗ ሶማሊያዊ ዶክተር ፈልጎ ያስመጣል። የመጣው ዶክተርም ለዋናው ዶክተር የትርጉም ስራ እንዲሰራ ነበር። የመጣው ዶክተሩም የትርጉም ስራ መስራቱ ይቅርና ዋሪስ ከነህመሟ እንድትቆይም የፈለገ ይመስል ስለ ሀገሯ ባህልና ወግም ነግሯት እንዳታደርግም ይነግራታል። በመቀጠልም እሷም ከሆስፒታል ወጥታ አፍሪካውያን በብዛት ወዳሉበት ቦታም ትሄዳለች። በሐሳቧም ዋሪስ የመጀመሪያ የወር አበባ ባየችበት ቀንም ከዚህ በፊት 3 ሚስቶች ላሉት ሰው እናቷ ልድራት እንደሆነ ለሷ ስትናገር ትዝ አላት። ዋሪስም እናቷን እባክሽን ለዚህ ሰውየው እንዳሰጨኝ ብላ ብትለምናትም ነገር ግን ሰውየው ቀደም ብሎ ብዙ ቀብድ በመስጠቱ እንደማይሆንም ትነግራታለች። ቀኑ የጨለመባት ዋሪስም ወደ አያቷ ቤት በሌሊት ከታናሽ ወንድሟ ጋርም ትሄዳለች። እሷም የተሻለ ነገር ስታገኝ ወደ እነሱ እንደምትመጣ ቃል ገብታለትም እሱ ወደ ቤት እንዲመለስ ካደረገች በኋላ እሷ ደግሞ በመቶዎቹ የሚቆጠሩ ኪሎሜትሮችን በባዶ እግሯ የበረሃ ቅጠል የበላች በረሃውን ትሻገራለች። እየሄደችም ሳለ በድንገት አንድ መኪና ሲያልፍም በማየቷ በሱ ላይም ትንጠለጠላለች። እየሄዱ ሳለም ሾፌሩ በመንገድ ላይ ሊደፍራት ይሞክራል። እሷም ሊደፍራት የሞከረውን ሾፌሩን በድንጋይ አናቱን ብላ ከሞቱ አያቶቹ ጋርም ታገናኘዋለች። ከብዙ ልፋትና ድካም በኋላ ወደ ሞቃዲሾ ከአያቷ ዘንድም ትደርሳለች። አያቷም እናትሽም ቤተሰቧ ያልወደደውን አንድ የአርብቶ አደር ልጅ ስለወደደች ለሱ ብላ ሀገር ጥላ እንደኮበለለችም ትነግራታለች። ከሐሳቧ ስትመለስም ዋሪስ የቀደው ጥገና ለማድረግ ስለተስማማች ወደ ሆስፒታልም ትሄዳለች። ስትመለስም ወደ ቴሪ በመሄድ ስንት እንደሚከፍሏትም ትጠይቋለች። ቴሪም በጠየቀችው ጥያቄ እየሳቀ አሁን ላይ የምንከፍልሽን ሳይሆን ላንቺ ብለን የምናወጣን ወጪ ነው ሐሳባችን ይላታል። ቴሪም ከገንዘቡ በፊት ሞዴሊስት መሆን ትፈልግ እንደሆነም ይጠይቃታል። መልሷም አዎ እንደሆነ ሲያውቅም ለፎቶ ሹትም ያዘጋጃታል። ቴሪም ለፋሽን ኤጀንሲ ሪኮመንድ በማድረጉ ሉሲንዳ ወደ ተባለች ሴት ዘንድም እንድትሄድም ያደርጋታል። ሉሲንዳም ብዙ ነገር ከነገረቻትና ካስተማረቻት በኋላ የሂል ጫማዎችን እንድታደርግም ታደርጋታለች። ዋሪስም ከዚህ በፊት የሂል ጫማ ልምድ ስላልነበራት ማድረጉን አልቻለችበትም። በመቀጠልም በደንብ ተለማምዳ እንድትመጣ በማለትም ትነግራታለች። ሉሲንዳም በዓለም ላይ በብዙ መድረኮች የፋሽን ሾው እንድታቀርብም ተነግሯትም ነበር። እሷም ለዋሪስ የሚያስፈልጋትን ፋሽን ልብሶችን በሙሉ ከሰጠቻት በኋላ ፓስፖርቷን ለቪዛ ትወስዳለች። ይህ በእንዲህ እንዳለ ሜርሊን ዳንስ ስለምትወድ ወደ ዳንስ ትምህርት ቤት ብትሄድም ትምህርት ቤቱ ስላልተቀበላት እሷም ተናዳ ትመለሳለች። የዛን ቀንም በመንገድ ላይ ዋሪስ ሜርሊንን በማግኘት በጣም ውድ የሆነ ሰዓትም ከምስጋና ጋርም ስጦታ ትሰጣታለች። ሜርሊንም ይህን ውድ ስጦታ ባየች ጊዜ በጣም ደስ ብሏትም ትቀበላታለች። በመቀጠልም ዋሪስ እንዴት በሂል ጫማ መራመድ እንደሚቻልም አስተምሪኝ ትላታለች። አስተማረቻትም። ዋሪስም በጣም ስለተለማመደች እኩል መራመድ ይጀምራሉ። ይሁን እንጂ ደስታቸው ብልጭ ብሎ ድርግም አለባቸው። ሉሲንዳም የዋሪስ ፓስፖርት የውሸት እንደሆነ ትደርስበታለች። እሷም በጣም ስለተናደደች ወደ ሶማሊያ ዲፖርት አደርግሻለሁ ስትል ኒል ደግሞ እኔ አግብቻት የሥራ ፍቃድ እንድታገኝ ላደርግ ብልም ማንም አልሰማውም። በዚህ ጊዜም ከሰራተኞቹ መካከል አንዷ የሆነችው ፑሽፓ የሷን ኮንታክት በመጠቀም ህጋዊ ፓስፖርት ለማሰራትም ትጠይቃታለች። በመጨረሻም ኤጀንሲው ሁሉንም ሞዴሊስቶችን ወደ ፓሪስ በአየር መንገድ ሊሸኟቸው ይወስዷቸዋል። ይሁን እንጂ ዋሪስ በመጨረሻዎቹ ደቂቃዎች በኤርፖርት ፖሊሶች ተይዛ እዛ ትታሰራለች። ዋሪስም ከለንደን ወደ ሶማሊያ በሐሳቧ መታ አያቷ ያኔ ያለቻትን ታስታውሳለች። አያቷም በለንደን የሶማሊያ አምባሳደር የሆነውን ያገባችው የሷ አክስት መሆኗን ተናግራ በአሁን ሰዓትም የቤት ሰራተኛ ስለሚፈልጉ አንቺን ወደ ለንደን ልልክሽ ነው ብላ መላኳ ትዝ ይላታል። ከመሰናበቷ በፊትም ዋሪስን መነሻሽን እንዳስረሺ እንዲሁም እንግሊዛዊ እንዳትሆኝም አለቻትም። ዋሪስም ወደ ለንደን ከደረሰች በኋላ ከአርብቶ አደር ቤተሰቦችና ከበረሃ ጋር የማይመሳሰል ዘመናዊ ህይወትን መልመድ እጅግ ያስቸግራታል። ለአመታት የቤት ውስጥ ስታጸዳ፣ ስታጥብና ጉልበቷን ያለ ስስት ስትለግስ ትኖራለች። በአንድ ቀንም ዜና በሚያዩበት ጊዜ በሀገሯ ሶማሊያ ከባድ ጦርነት ስላለ ሰዎች ሁሉ ሀገር ለቆ ሲወጡም ይመለከታሉ። ከሐሳቧ ስትመለስም በፑሽፓ እርዳታ ከእስር ቤትም ትለቀቃለች። በመቀጠልም በሀገሯ ያለውን የፖለቲካ አለመረጋጋትን ያወቁ ኤምባሲ የፖለቲካ ጥገኝነት እንድታገኝም ይረዷታል። ይሁን እንጂ ፓስፖርቷን በጊዜ የማታሳድስ ከሆነ በለንደን ያላት ቆይታም በጣም አጭር እንደሆነ ይነግሯታል። ዋሪስም ከእስር በኋላ ወደ ሉሲንዳ በመሄድ በድጋሚ መስራት እንደምትፈልግ ትነግራታለች። ሉሲንዳ ደግሞ ለሷ ብላ ያወጣችውን ገንዘብ ሁሉንም እንደምትመልስላት
ከነገረቻት በኋላ እሷም ኒልን አግብታ የሥራ ፈቃድም ታገኛለች። ዋሪስም ወደ ኤጀንሲ ከተመለሰች በኋላ ሉሲንዳ ወደ ቴሪ በመውሰድ የሞዴሊንግ ፎቶ እንድትነሳም ታደርጋለች። ቴሪም ምቾት እንዲሰማት በማለት ክፍሉ ውስጥ የነበሩ ሰዎችን በሙሉ ካስወጥቷቸው ፎቶ ሹት ማድረግም ይጀምራል። እሷም ከቴሪ ጋር ያላትን ስራዋን ከጨረሰች በኋላ የጃክሰንን አድራሻ ይዛ እሱን ለመጎብኘት ልሂድ አልሂድ በሚል ሀሳብ ውስጥም ትናወጣለች። የዛን ቀን ምሽትም የኢሚግሬሽን ሰራተኞች ወደ ዋሪስ መኖሪያ ቤት መጥተው የእውነት ማግባት አለማግባቷን ያጣራሉ። በዚህ ጊዜም ሰዎችን ለማሳመን ስለፈለገ ኒልም ይስማታል። ነገር ግን ዋሪስ ከናፍሮቿን ቆርጦ የወሰደባት ያክል ተሰማት። በኋላም ሜርሊንን ያገኘችው ዋሪስም ከኒል ጋር ከመኖር ወደ ሀገሬ ቢመለስ ይመርጣሉ ስትልም ሜርሊን ደግሞ ለአንድ ዓመት ከሱ ጋር ኑሪና ትፈቻለች ትላታለች። ለአንድ ዓመትም አብረው ከኖሩ በኋላም እሷም የሥራ ፍቃድ ስታገኝ የጋብቻ ቀለበቷን አስቀምጣለት ለፋሽን ሾው ወደ ፓሪስ ታቀናለች። ዋሪስም በአስደናቂ ሁኔታ የፋሽን ሾው ትጨርሳለች። ቀስ በቀስም ዋሪስ የፋሽን ኢንዱስትሪ ላይ ታዋቂ የሆነች ትመጣለች። ከበፊቱ የተሻለ ገንዘብ፣ ዝናና ህይወትም አጎናጽፏታል። በአንድ ቀንም ጃክሰንን ለማየት ወስና ከረጅም ጊዜ በፊት እሱ በሰጣት አድራሻ ስትሄድም ከሌላ ሴት ጋር ታየዋለች። በዚህም አዝናና ልቧ ተሰብሮም ትመለሳለች። የዛን ሰሞንም ቢቢሲ የሷን የህይወት ጉዞን በተመለከተ ቃለ መጠይቅ ለማድረግም ይጋብዛታል። የቢቢሲ ሪፖርተርን በመቀጠል ህይወትሽ የቱ ጋርና እንዴት እንደተለወጠ እስቲ አጫዎችን ትላታለች። ለቢቢሲ ሪፖርተሯ ዋሪስም ገና የ3 ዓመት ልጅ ሆኜ ከመገረዜ ከአንድ ቀን በፊት ከወትሮ በዛ ያለ ምግብ ተሰጥቶኝ በመነጋታውም ወደ በረሃ ወስዶኝ እዛ አካባቢ ባለች ሴት እንዳስገረዙኝ ትዝ ይለኛል ትላታለች። በመቀጠልም ብልተን ተልትሎ ሁሌም በራሴ እንዳልተማመን አደረጉኝ ካለች በኋላ እናቷም 12 ልጆች ስላላት ለቁስሏም ምንም ደንታ እንዳልሰጣትም ስትናገር ጋዜጠኛዋ ማልቀስ ትጀምራለች። በዚህ ሰዓትም ዋሪስ ትታትም ትወጣለች። በሌላ በኩል ደግሞ ጃክሰን ብዙ ጊዜ ፈልጓት ካጣ በኋላ አንድ ቀንም በመጽሔት ላይ ያያታል። ይህ በእንዲህ እንዳለ የተባበሩት መንግስታት ባዘጋጀው በአንድ ጉባኤ ላይ ዋሪስ ንግግር እንድታደርግም ትጋበዛለች። እሷም በንግግሯ የሴት ልጅ ግርዛት ሴት በማህበራዊ በኢኮኖሚያዊ እንዲሁም በስነ ልቦናዊና በአካላዊ ላይ የሚደርስባት ህመም እድሜ ልኳን እንድትታመም የሚያደርግ በመሆኑ ይህ ቀርቶ ይህች ዓለም ለሴቶች ያለ ሰቀቀን ለመኖር ምቹ መሆን እንዳለባትም ትናገራለች። በዓለም ላይ በአሁኑ ሰዓት ከ103 ሚሊዮን በላይ የሚሆኑ ሴቶች የዚህ ጎጂ ባህል ተጠቂ በመሆናቸው የሚደርስባቸው መከራ ቀላል አለመሆኑን ታስገነዝባቸዋለች። ፊልሙ ሲያልቅም ዋሪስ የዩናይትድ ኔሽን የሴት ልጅ ግርዛት ተሟጋችና አምባሳደር ሆና ስትመረጥ ያሳየን ነው።